ሰላም ውድ የተከበራችሁ የዜና ለሀገር ፕሮግራም ተከታታዮች እንደምን ቆይታችኋል? ዶክተር አብይ አህመድ ለትራምፕ ስለ ህዳሴው ግድብ የመለሱት መልስ እንደሚቀጥለው አቀርባለሁ። ተከታተሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ህዳሴ ግድቡን በገንዘብ ረድታለች፣ እኛ ደግፈን ነው የተሰራው በማለት ከ3 ጊዜ በላይ መናገራቸው ይታወሳል። ፕሬዝዳንቱም በቅርቡ በዋይት ሃውስ በሰጡት ጋዜጣዊ መግለጫ ዩናይትድ ስቴትስ የህዳሴ ግድብን በገንዘብ በማገዟ ኃላፊነት ትወስዳለች ሲሉም ተደምጠው ነበር። ለግድቡ ማን እንደከፈለ ታውቃላችሁ? ዩናይትድ ስቴትስ ሲሉ በራሳቸው ጥያቄና ምላሽ ሆነው የተስተዋሉት ትራምፕ ይህች ሀገር በገንዘብ አግዛለች፣ አላውቅም፣ ምናልባት የሪፐብሊካን መሪ ሊሆን ይችላል፣ ግን ነው ብዬ አላስብም፣ የዲሞክራት ይመስለኛል ነበርም ያሉት ጠቅላይ ሚኒስትር አብይ አህመድ ዛሬ ከፓርላማ አባላት ለቀረቡላቸው ጥያቄዎች ማብራሪያ በሰጡበት ወቅት በህዳሴ ላይ አንድም ብር እርዳታ፣ አንድም ብር ብድር ኢትዮጵያ አልወሰደችም ሲሉ ግልጽ ምላሽ ሰጥተዋል። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥ ከሀገር ውጭም ያሉ ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው ሲሉም ተናግረዋል። ዶክተር አብይ አህመድ ይህን ያሉት ሜጋ ፕሮጀክት እምብዛም ስለሌለ ወጣቶች ለስራ አጥነት ጭምር እየተጋለጡ በመሆኑ ለዚህ ምላሽ እንዲሰጡ ከፓርላማ አባላት ለቀረቡላቸው ጥያቄዎች ማብራሪያ ሲሰጡ ሲሆን ከዚህ ንግግራቸው አስከትለውም ግን በዚህ አላበቃም፣ ህዳሴ ከአፍሪካ አንደኛውን ሰርተናል፣ ሌላ አያስፈልግም እኮ አላለችም ኢትዮጵያ ብለዋል። በአፍሪካ 3ኛውንም ኮይሻ እየገነባን ነው ያልነው የንፋስን ሳንጨምር በርካታ ፕሮጀክቶች ይሰራሉ ነው ያሉት። ፕሮጀክቱ ቆሟል። ሜጋ ፕሮጀክት የለም ለተባለው እውነት ነው፣ ፕሮጀክት የለም፣ ግን ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል። እንደዚህ ያለ ፕሮጀክት ኢትዮጵያ አስባም ሰርታም አታውቅም ሲሉ መልሰዋል። እውነት ነው፣ ፕሮጀክት ቀንሷል። የማዳበሪያ ፋብሪካ ኢትዮጵያ ውስጥ ተጀምሯል። ፕሮጀክት ቀንሷል። የጋዝ ፌዝ 1 ጨርሰን ፌዝ 2 እና ሪፋይነሪ እየሰራን ነው ሲሉ በርካታ ግዙፍ ፕሮጀክቶች እየተሰሩ መሆኑን አሳውቀዋል። በሜጋ ፕሮጀክት፣ በፕሮጀክት ክትትል፣ በፕሮጀክት አፈጻጸም፣ በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል ብለዋል። 7 ቀን እና ማታ በየጥሻው ውስጥ የምንዞረው ፕሮጀክት ተጀምሮ ሳያልቅ እንዳይቆም ነው ሲሉ ተናግረዋል። በአባይ ጉዳይ ዙሪያ ያሉ ንግግሮችና የትራምፕ አቋም ከጠቅላይ ሚኒስትር አብይ አህመድ እርምጃዎች ጋር በቀጣይ ቀናት እናቀርብሎታለን። በትኩረት ይከታተሉ። ዜና ለሀገር ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም።